ሙዚቃ ድምጸቱ ልዩ ውበት ያለውና በሰው ልቦና ውስጥ ሰርስሮ ሊገባ የሚችል ኃይል አለው። ያላፈቀረውን ፍቅር ውስጥ የሚከት፣ የተከዳ በፍቅር የተጎዳውን የሚጠግን፣ ባህር ማዶ ያሉ እህት ወንድሞቻችንን ሀገራቸውን የሚያስናፍቅ፣ ለሀገራቸው ያላቸውን ፍቅር የሚጨምር ጥልቅ ስሜት ልዩ ኃይል አለው። አሁን የሚለቀቁት ሙዚቃዎች ሳናውቀው ውስጣችን የሚቀሩ መልእክቱ በቀጥታም እኛን ባይነካን ከኛ ጋር ተያያዥነት ባይኖረው እንኳን በግጥሙ በዜማው ተማርከን የምንወዳቸው ሙዚቃዎች አሉ። ከነዚህም አንዱ ተጠቃሽ የሚሆነው የድምፃዊ አንዱዓለም ጎሳ ሙዚቃዎች ናቸው። የቋንቋው ተናጋሪ ያልሆነ ሰው ራሱ የሚወደው የሚያደንቀው ሙዚቀኛ ነው። የሰራቸው ስራዎች በአጠቃላይ ማለት ይቻላል በሚሊዮን የታዩ ናቸው። በነጠላ ዜማው የምናውቀው ድምፃዊው በቅርቡ አያንቱ የተሰኘውን አልበሙን ለቋል። በውስጡም 16 ዘፈኖችን የያዘ ሲሆን በህዝቡም ዘንድ እንደ ሁልጊዜው ተወዳጅነትን አትርፏል። ወደ ዛሬው አሳዛኝ መረጃ የሳልፍ የድምፃዊ አንዱዓለም ጎሳ ሚስት ቀነኒ አዱኛ በድንገት ህይወቷ አልፏል። ስላሟሟቷ ፖሊስ በማጣራት ላይ ይገኛል። በጣም የሚያሳዝንና ልብ የሚሰብር ነገር ነው። ለድምፃዊ አንዱዓለም ጎሳ እንዲሁም ለቤተሰቦቿ ለወዳጅ ዘመድ መጽናናቱን ይስጥልን። የእህታችንን ቀነኒ ነፍስ በአጸደ ገነት ያኑርልን። እኛም በተመልካቾቻችን ስም የተሰማንን ጥልቅ ሐዘን መግለጽ እንወዳለን። በቀጣይ ስላሟሟቷ ግልጽ የሆነ መረጃ እንደደረሰን ወደ እናንተ የምናጋራ ይሆናል። መልካም ቀን።